የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወድ ደረገቱ የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ ላመስግን የኔ ጌታ ላመስግን። እግዚአብሔርን ለመፈለግ በሉስ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። መጽሐፈ ዜና መዋዕል እንዲህ ነው የሚለው። ቢያጣ ትንሽ እግዚአብሔርን የሚፈልግ ልብ እንዳለህ ካወቅ እሱም ሰበብ አድርጎ ይምርሃል። እግዚአብሔር መንግስቱን በርካሽ ዋጋ ሸጠው ብለዋል ባለቀው። በርካሽ ዋጋ ሸጠው። እዚህ መሀል ነጋዴ ካለ ይበሳጫል። እግዚአብሔር ግን መንግስቱን በዘለላ እንባ ሸጠው። ጠብ ባለች ባንዲት እንባ ሸጠው። መንግስቱን ያህል ነገር እንዴት በእንባ ይሸጣል? በትንሽ ነገር ነው የሚሸጠው። ለመማር ሰበብ የሚፈልግ አምላክ ስለሆነ ነው። እና ይሆን በዴ በመንግስት ምን በለኝ አስበኛለሁ። ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደለ ራስን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠውም። ማረኝ ሲለው ግን ካፉ ተቀበለው። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ፣ መዓቱ የራቀ ምህረቱ ሩቅ፣ መዓቱ ብዙ ምህረት የተባለ ለዚህ ነው። የቀኙ ሲሰድበው ቆይ ቀጣሃለሁ አሳያለሁ አላለው። ሲኦል ከታሃለሁ ዛሬውኑ ሲኦል ከኔ ጋር ከኔ ውጭ ሆነ ሲኦል ትገባለህ አላለው። የቀኙ ግን ማረኝ ሲለው ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ለዚሁን በዴ ምሕረት ያደረገ አምላክ ለሁላችን ምሕረት ያርግልን። የሚገርም ነው። ኪሩብ እንኳን ደነቀው እኮ በሰማይ የእሳት ሰይፍ ይዞ ሱራፊ መልአኩ ገነትን የሚጠብቀው እሱ እዛ ይጠብቃል። እንደውም አንዱ ባለቅኔ ምን አሉ መሰላቸው? ይሄ ሰው የእድሜው ሙሉ ወንበዴ ነው አይደል? ብዙ ነገር ሲሰርቅ ነው የኖረው። ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነት። ምንን ሰረቀ? እዛው መስቀል ላይ አይገርምም? እንደ ወንበዴ ነገር እኮ እዛ ጨረሰ። ኪሩብ እዛ ሰይፍ ይዞ ገነትን ይጠብቃል። እሱ ከባለቤቱ ጋር ተነጋግሮ ቁልፍ ተቀብሎ መጣ። ሲያየው ደነቀው። ግብረ ሕማማት ሲነበብ ሰምታችኋል? ቅዱስ ያዕቆብ ዘሥሩግ እንዴት አድርጎ እንደጻፈው አንተ ማነህ አብርሃም ነህ እንዲህ ያለው ሲያየው፣ ያ እንግዳ ተቀባዩ አብርሃም ነው ወይ? ማ እኔ አለ የቀኝ ወንበዴ። እኔ እንግዳ ልቀበል እንግዳ ካገኘው ሳልዘርፍ አልሸኝም አለ። እንግዲያው አንተማ ዳዊት ነህ አንተማ ገሌ ነህ እያለ የጻድቃንን ስም ጠራለት፣ ደረደረለት። አይደለሁም። ታዲያ ማነህ? እኔ ወንበዴ ነኝ፣ ሌባ ነኝ፣ ቀማኛ ነኝ። እንዴት መጣህ እዚህ? የእሳቱን ባህር እንዴት ተሻግረህ መጣህ አለው። የክርስቶስን የደሙን ማህተም ሲያሳየው በልና ግባ አለው። የደሙን ማህተም ይዘን የማናልፈው በር አለ? የለም። አስገቡ። ስጋውን ደሙን ተቀበሉ የሚባለው ለዚህ ስጋውና ደሙን ተቀብለን የማናልፈው በር የለም። ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ። ስጋውን ደሙን ተቀብለን የማንገባበት በር የለም። ገባ የወንበዴ እና አስደናቂ ምህረት ለዚህ ወንበዴ አደረገለት። ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰጥቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ወይ ሌላ አይደለም ጥበብንና ማስተዋልን ስጠኝ ሲለው ምን አለ እግዚአብሔር? ሀብት አለመንከኝ፣ ዝና አለመንከኝ፣ ወይም ደግሞ ጠላቶችን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። ሌላ ልጨምርላችሁ። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ኃጢአተኛ፣ ሁለተኛ ፈሪሳዊ ነው። ሁለቱም መጸለይ ጀመሩ። ፈሪሳዊው እንደው በጣም አስቂኝ ጸሎት ነው ያደረገው። ምንድነው? ጽድቁን ነው የሚያወራው። ጌታ ሆይ በሳምንት ሁለቴ ጾማለሁ፣ በሳምንት ሁለቴ ምን እላለሁ? አሁን ጸሎት ነው ሪፖርቱ። ጾማለሁ፣ ካለኝ ከ10 አንዱን እሰጣለሁ፣ እንዲህ አደርጋለሁ እያለ ይመጻደቃል። ቀራጩ እዛ ጋር ቆሟል እና እየጸለየ ዞር ብሎ ሳይሆን ቀራጩም አለ። በሳምንት ሁለቴ ጾማለሁ፣ አስራት አወጣለሁ፣ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ? አይገርም? ምጽድቂያው ማለት ነው። እንደዚህ ሰውዬ ስላላደረከኝ አመሰግናለሁ አለው። ያ ሰውዬ ግን ቀና ብሎ ማየት ፈርቶ ቀራጩ ማለት ነው። ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይ ዘንድ አገባቢ አይደለም እንዳለው ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢአተኛውን ማረኛል
እስኪ በሉ እኔን ኃጢአተኛውን ማረኝ። ልክ ይህንን ሲል ይህ ቀራጭ ይላል ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ከዚህች ቤተክርስቲያን ጻድቅ ሆኖ ለመመለስ ያውቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ? አሁን እኔ እሱን አይደለም የፈለግኩት። ጌታ ሆይ ጻድቅ አድርገኝ ብሎ ጸለየው። እኔ ጸለየው ምንድን ነው ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። ኧረ ምህረት ብቻ አይበቃህም አንተ ጻድቅ አድርጌሃለሁ። እግዚአብሔር ትንሽ ስለሚሉት ብዙ ይሰጣል። እግዚአብሔር ጸሎታችንን አስተካክሎ ይስማል። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀምረን ከመቼው እንዳለቀ ገርሟቸው ያውቃል። ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር ይህ ወንበዴ ከኛ እንዴት ተሻለ? ጌታ ሆይ በምን አስበኝ ያለ በምን እኛ ምን ለምነው መንግስቱን ነው ወይ? እስቲ ዛሬ ጸልየ ነው የምንሄደው ጸሎት ስንገባ ጸልየን የገባ ነው ጸሎት መንግስቱን ነው? እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። እኔ አባታችን የሚለው ጸሎት ራሱ እኛ ብንሆን የጻፍነው እያስባለሁ አንዳንዴ። አባታችን ሆይ በሰማያት ስምህ ምን ይበል፣ ከዛስ ፈቃድ በሰማይ እንደሆነች፣ ከዛስ የዕለት አሁን እግዚአብሔር ስለሰጠን ነው እንጂ እኛ ቢሆን የጻፍነው አባታችን እንጀራችን ውስጥ ብለን ነው እንጀምረው። መጀመሪያ ሆዴን ነው ስጋዊ ነው ልመናችሁ። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለ። እስቲ መቼ ነው ስዕለት ሲሳል ለንስሐ ቀይ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን ቀይ የሚል ስለት፣ የቤተክርስቲያን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ ነገር የሚል ስለት። እዚህ ያለ ሰው ንስሐ ገባ ጸጥ እንደሚታወቃችሁ ማሩ እዚህ ያለው ሰው ብቻ ንስሐ ገባ ማረኝ ግን ዝም ብሎ ይውሸታል። ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐን ላንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። እቅዶቻችን ናቸው ያስፈሩን። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቀን በመንግስት በመጣ ጊዜ ምን በለኝ አለ? አስበኝ። ዛሬ ከኔ ጋር በየት ትሆናለህ አለው? በገነት ትሆናለህ አለው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ሰበብ የለንም። ይህ ወንበዴ በደቂቃ ምህረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል። የእኛ ንስሐ የማያስተካክለው ነገር የለም። ጸሎታችንን አርትቶ ስለሚሰማ ማለት ነው። አንድ አባት ያደረጉትን ልንገራችሁና አበቃለሁ። ጸሎት ብዙ ጊዜ እኛ የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚል? ለምን መሰላችሁ? አሁን እዚህ መሀል ወላጆች አላችሁ። ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ለአይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታላችሁ? ቢያለቅስስ? አለቀሰው ትሰጡታላችሁ? እንገርፈዋለን እንጂ አንሰጠው። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለመን ነው። ይገርማችኋል። ስንት ነገር የማይጠቅመን ክፉ ነገር ለመን ነው። ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ አሁን እዚህ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ። አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኒዓለም ይችን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እችኛዋን ተዋትና እንደ ማመልከቻ እንኳን እኮ ሽርዝ ድል ሲበዛው ሪጀክት ይደረጋል። እንኳን ጸሎት ማለት አቋም የለም። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። ዝብርቅርቅ ያለ ጸሎት ነው የምንጸልየው፣ ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር።
ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መጥተህ ተሳድበህ ክፉ ተናግረህ መጥተህ አማትበህ ልጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን ይሰማናል። የመላእክቱን ምስጋና በሰማበት የእኛን ይስማ። አይገርም? መላእክትን በሰማበት ይሰማናል። የእነሱን መዝሙር በቅድስና የሚዘምሩትን በሰማበት የእኛን ይሰማል። ከኃጢአተኛ አፍ ምስጋና ለምኔ ነው አይልም። በአፋት ተወደስኩ፣ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመናውን ሁሉ ስላልሰማን ስሙ የተመሰገነ ነው። የለመናውን ሁሉ ይሰጠን ገደል እንገባለን። የምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ እርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አየለም ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስት እስክመጣስ አላስጠብቅም። መቼ ከኔ ጋር ትሆናለህ? በዚህ በጣና ገዳማት አንድ ዋሻ ላይ ይጸሉ የነበሩ አንድ ባህታዊ አሉ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና እኚህ ባህታዊ እንግዲህ ባህታዊ ማለት ለምሳሌ እዚህ ከኔ ጀርባ አበው መነኮሳት ታያላችሁ። መነኮሳት አሉ። መነኮሳት በገዳም የሚኖሩ እንዲህ ባለ ገዳምም በሩቅ ባሉትም ገዳማት የሚኖሩ መነኮሳት ናቸው። ባህታውያን ደግሞ ገዳምም አይገቡ፣ በስርዓተ ቤተክርስቲያን ገዳም የሚገቡ አይደሉም። በበረሃ ነው የሚኖሩት፣ አይታወቁ እና እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሬያችሁ ሂዱ። ዛሬ ምን መሰላችሁ? አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት ነው። የሰማችሁ? ካወቅነው እኛ ባህታዊ አይደለም። ለምን? ባህታዊን አይታወቁ። መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል። አባ ጳውሎስ አይቶ አናግሮት መጣና ምን አለ መሰላችሁ? መነኩሴ አይደለሁም፣ መነኩሴ ግን አይቻካለሁ አለ። መነኩሴ አይደለሁም፣ ምን አይቻካለሁ? መነኩሴ አይደለም። እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለማዊ ስማቸው ይጠፋቸው። ዓለም ላይ እንዴት ነው ፀሐይ ይወጣል፣ አሁን ንጉሥ ይነግሳል፣ እንደ ድሮ እንዴት ነው ብለው ነው የሚጠይቁት። ምንም ከዓለም በፍጹም የተለየ ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷቸዋል። አሁን የኛ ህዝብ ማንም ተነስቶ ፀጉሩን ካሳደገ ይቀበላል። እኔም አሁን ትንሽ ቢጨምር እርግጠኛ ነኝ ትከተሉኛላችሁ። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል? መሀል ከተማው። አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለ ሰብስክራይብ አድርጉ የሚል ማለት ጉድ ነው። እስኪ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው መቀለጃ ሆነናል። በእውነት ከዚህ ጠብቀን እግዚአብሔር እና እውነተኛ ባህታዊ ነው ይሄ የምላችሁ። በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ። እኛ አባት በጀልባ ተሳፍረው እስቲ እዚህ ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምፅ ሰሙ። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ። ቀረብ ሲሉ በጣም ያስፈራ ሰው ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ? ብልቱም ነው ይገርማል፣ ምናኔው ይገርማል፣ ጸሎቱን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት በዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወደ ይህን ያህል ጥሩ ነው ያለ የያዝከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልያል? አባታችን ይበላል። አላውቅማል። ቅድስና እንጂ እውቀት የለው። አላውቅማል። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይገረማቸው ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋ።
ቢለው ሊሰራው ቢያል አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስም ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው ሮጦ? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስም ይቀደስ ብሎ ምንድን ነው ሲላቸው በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥላሉ። እግዚአብሔር ጸሎቱን ሰምቶታል አልሰማውም? ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን። እግዚአብሔር ለማለት የፈለግነውን ይስማ። አሁን ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጠልቁ ጠራው እንዳለ ነው የእግዚአብሔር ማለት እና ይህ ወንበዴ ጌታ ሆይ በመንግስትህ አስበኝ ባለው ጊዜ ፈጥኖ የመለሰ መድኃኔ ዓለም ክርስቶስ የሁላችንን ጸሎት ፈጥኖ ይስማን። ሀገራችንን ቤተክርስቲያናችንን ሰላም ያድርግልን። የሰማነውን በልቡናችን ጽላት ይጻፍልን።